ክፍል 4 ይዤ መጥቻለሁ። ስለጠፋው በጣም ይቅርታ። እንዴት ናችሁ? በሰብስክራይብ፣ ሼር፣ ኮፒ ሊንክ እያደረጋችሁ ትንሽ ጠጋ እንድታደርጉ ይፈልጋሉ። 4ኛ ክፍልን ይዤ መጥቻለሁ። ያቆምኩት ህንድ ሄጄ ነበር ወይም ደግሞ አዲስ አበባ ስራ ካፌ ጀምሬ ነበርና ካፌ እየሰራው ያለ ወደ ታሪኩ ስገባ ካፌ እየሰራው በማገኘው ገንዘብ ወደ እናቴ ግማሽ ብሩን ሰጣታለሁ፣ ግማሽ ብሩን ደግሞ ለራሴ አደርጋለሁ። አዲስ አበባ ሜርሲ ካፌ ሰርቻለሁ። ሜክሲኮ ቡናና ሻይ ፊት ለፊት። እዛ አካባቢ በምሰራበት ሰዓት መኖሪያ ያስፈልገኝ ነበር። መኖሪያ ስፍራ ስለማላገኝ ተመልሼ ወደ ሰው ቤት መጣሁ። ይሄ ሁሉ የሆነው በ4 ወር በ5 ወር ልዩነት ውስጥ ነው። እንደዛም ሆኖ ግን ያው ሳር ቤት ስራ አገኘሁኝ። ጥሩ ናት። የመኪና ድርጅት አላት። የመኪና መሸጫ ድርጅት አላት። ሀብታም ነች ሴትዮ። ያው እኔን የፈለገችኝ ምግብ እንዳበስልና ጽዳት። እሷ ጋር 6 ወር ሰራሁ። በምን ምክንያት እንደሆነም ባላቅም ሰራተኛ እንደማትፈልግ ነገረችኝ። ያለኝ አማራጭ ደግሞ ያው ሰራተኛ ከሌለ ወይ ወደ እናቴ ነው ወይ ወደ ትምህርቴ ወደ አክስቴ ቤት ነው እና አክስቴ ጋር ተመልሼ ትምህርቴን ጀመርኩ። ትምህርቴን ለመጀመር ደብተር ገዛዛን ምናምን ግን አልሆነም። ከአክስቴ ጋር ጥሩ ነገር ላይ አልደረስንም። አንድ ቀን በኃይለኛው ተጣልተን ከቤት ወጥቼ ወደ እናቴ ቤት ሄድኩኝ። መግባት የነበረብኝ የዓለም ባንክ ነበር። ዓለም ባንክ የሚለው ታክሲ እኔ መሄድ የነበረብኝ ሰበት ዓለም ገና ነበር፣ ግን እኔ የገባሁት ዓለም ባንክ ነው። አብሬያቸው ከነበሩት ውስጥ ታክሲ ወዴት ነው የሚሄደው ስል ወደ ዓለም ባንክ ነው። እኔ አላውቀውም ዓለም ባንክ ነው። እዛ ከደረስኩ በኋላ ግን ምን ማድረግ እንዳለብኝ ግራ ስለገባኝ የሹፌሩን እኔ መሄድ የምፈልግ የነበረው ወደ ሰበታ ነው፣ ወደ ጫፍ መልሰኝ ወይ ደግሞ ወደ ነበርኩበት ቦታ